ኤስቴስ ቆጣሪ ቶኮን ነምበር ሙሉ ለሙሉ ካስገባችሁ በኋላ በቤታችሁ ውስጥ መብራት ባይበራ ምን ማድረግ ትችላላችሁ? ምን ላድርግ ብላችሁ የተቸገራችሁ፣ ከዚህ በኋላ ደግሞ ኤስቴስ ቆጣሪ ስታስገቡ ይህ ችግር ቢያጋጥማችሁ እንኳን እንዴት አድርጋችሁ ማስተካከል እንዳለባችሁ በዚህ ቪዲዮ በደንብ አድርጌ እኔ እነግራችኋለሁ። እስከ መጨረሻው ተከታተሉ። ኤስቴስ ቆጣሪ ቶኮን አይቀበልም ወይም ሪጀክት እያሳየ ነው። መጀመሪያ ቶኮን ምንድነው ካላችሁት፣ ኤስቴስ ቆጣሪ ላይ በሞባይል ስልክ ተጠቅማችሁ የምትሞሉት ኮድ ነው። እሱን ስታስገቡ ሪጀክት እያሳየ፣ ይህ ቪዲዮ ከተመለከታችሁ በኋላ ችግሩን በቀላሉ መፍታት ትችላላችሁ። ወይም ኤሌክትሪሻን ሳትጠሩ ማብራት ኃይል ሳትደውሉ ቤታችሁ ውስጥ ራሳችሁ ታስተካክላላችሁ። ከባድ ሴቲንግ ነው። ይህን በደንብ አድርገው እነግራችኋለሁ። ሶስተኛው ቶኮን አስገብተ መብራት አልበራም ወይም ቶኮን ዩዝድ እያለ ነው። ዛሬ ሁሉንም የኤስቴስ ችግሮች አንድ በአንድ እንፈታለን። እስከ መጨረሻው ተመልከቱት። አክሉ ላይ ሰላም፣ እንኳን ደህና መጣችሁ። ዛሬ በዚህ ቪዲዮ ስለ ኤስቴስ ቆጣሪ አጠቃቀምና ቶኮን ሲያስገቡ የሚያጋጥሙ ችግሮችን እንዴት መፍታት እንደሚቻል በዝርዝር አብራርቼ እነግራችኋለሁ። ኤስቴስ ቆጣሪ ማለት የኢትዮጵያ ኤሌክትሪክ አገልግሎት የሚጠቀምበት የቅድመ ክፍያ ስማርት ቆጣሪ ነው። ቶኮን ገዝቶ ወደ ቆጣሪ በማስገባት ኤሌክትሪክ መሙላት እንደሚቻል ስንቶቻችሁ ናችሁ የምታውቁት? ወይስ ደግሞ እንደ ወትሮ ማብራት ኃይል ሄዳችሁ ነው ክፍያውን የምትሞሉት? በዚህ ቪዲዮ ሙሉ ለሙሉ የምታዩትና የምትሰሙት የምትረዱት ነው የሚሆን። ቶኮን እንዴት መግዛት ይቻላል ካላችሁ፣ መጀመሪያ የባንክ አፕሊኬሽን መክፈት ያስፈልጋል። ለምሳሌ ሲቢ ብር ወይም ሌላ የባንክ አፕሊኬሽን ትከፍታላችሁ። ከዚያም ወደ ክፍል ወይም ፓይ በሚለው መግባት ያስፈልጋል። መምረጥ ማለት ኢትዮጵያ ኤሌክትሪክ ዩቲሊቲ ፕሪፋይድ የሚለው መምረጥ ያስፈልጋል። የቆጣሪ ሴሪያል ነበር፣ ቆጣሪ ሴሪያል ነምበሩን ታስገባላችሁ ማለት ነው። ብር ወይም በኪሎዋት መግዛት በምትፈልጉት መምረጥ። ከዛም በኋላ ደግሞ መክፈል አስፈላጊ ነው። ክፍያው ከተሳካ በኋላ ባለ 20 አዝ ቶኮን በኤስኢኤምኤስ ይደርሳችኋል። ቶኮኑን ወደ ቆጣሪ ማስገባት። ቤቱ ውስጥ ያለው ሲአይዩ የሚባለውን መሳሪያ ወስዳችሁ እችን መሳሪያን ማለት ነው 20 አዙን በጥንቃቄ በጣም በመጠነቀቅ ማስገባት። እችን ቁጥሯን መሙላት ያስፈልጋል። ሰማያዊ ቁልፍ ማለት ኢንተር የሚለውን መጫን። ከዛ በኋላ ቆጣሪ ላይ የሚመጣ ጽሑፍ አለ። አክሰፕት የሚለው ጽሑፍ ይመጣል። ከታይ ቶኮኑ ተቀባይነት አግኝቷል ማለት ነው። መብራቱ ይበራል በቤታችሁ ውስጥ። አሁን የምነግራችሁ ወሳኝ ነገር ምንድነው? አሁን ይህን መስማት አለባችሁ። ቶኮን ሲያስገቡ የሚያጋጥሙ ችግሮችና መፍትሄዎቻቸው ነው እኔ የምነግራችሁ። አንዳንድ ጊዜ ቶኮን ስታስገቡ ችግር ሊያጋጥማችሁ ይችላል። ከታች ዋናዎቹ እናያለን። አንደኛው ችግር ሪጀክት ወይም ኢሮር ሲያሳይ፣ ይህ የሚሆነው ቶኮኑ በትክክል ካልተጻፈ፣ ቀደም ሲል ከተጠቀሙበት ወይም የተሳሳተ ቶኮን ከሆነ ነው። መፍትሄው ቶኮኑን ድጋሚ በጥንቃቄ ማስገባት ነው። አሁንም ካልሆነ አዲስ ቶኮን መግዛት ያስፈልጋል ማለት ነው። ስለዚህ በዛ ጊዜ በስርዓት በትክክል የማትሞሉት ከሆነ ሌላ ወጪ ነው የምታወጡት። ስለዚህ በጥንቃቄ መሙላት ቻል አለባችሁ፣ አለዚያ ወጪ ለእናንተ ነው። ሁለተኛው ችግር ምንድነው ካላ፣ ሁለተኛው ችግር እኔ ልንገራችሁ። ቶኮኑን ካስገባችሁ በኋላ ምንም ምላሽ የለም። ሲአይዩ ባትሪው ሊያልቅ ይችላል፣ ዝም ካለ ማለት ነው። የዚህ ባትሪ ሊያልቅ ይችላል። ባትሪ መቀየር ያስፈልጋል። እንዲሁም ሲአይዩን ወደ ቆጣሪው ቀረብ ማድረግ ያስፈልጋል። ርቆ ካለ ልክ እንደ ብሉቱዝ ነው። ስለዚህ እንደ ብሉቱዝ ሊቋረጣል፣ ሊወጣ ይችላል። ወይም እንደ ዋይፋይ ነው፣ ወይም ኤሪያ ዋይፋይ አለ አይደል? ልክ እንደሱ ነው። ይቋረጥ፣ ሲርቅ ጊዜ ይወጣል፣ ከቆጣሪ ጋር አይገናኝም። ወደ ቆጣሪ መቅረብ ያስፈልጋል። ሶስተኛው ችግር ምንድነው ካላችሁ፣ ቶኮን ዩዝድ ሲያሳይ ማለት ነው። ቆጣሪ ላይ ቶኮን ዩዝድ የሚል ሲያሳይ ማለትም ቶኮኑ ቀደም ሲል ጥቅም ላይ ውሏል ወይም አዲስ ቶኮን መግዛት አለባችሁ ማለት ነው። ይህ የሞላችሁት ቁጥሩን ከሞላችሁት በኋላ ቶኮን ዩዝድ የሚል ካሳያ፣ ያ ማለት ደግሞ ቀደም ብላችሁ ያ የሞላችሁት ተጠቅማችኋል። ስለዚህ አዲስ
ግዙ እያላችሁ ነው። አራተኛው ችግር ምንድነው ካላችሁ ሰልፍ ቢያሳይ ግን መብራት ባይበራ ሞልቷል ብሎ ገብቷል ብሎ መብራት በቤታችሁ ውስጥ ባይመጣ ምን ታደርጋላችሁ? በመጀመሪያ 170 ኮድ በማስገባት ቀሪ ሂሳብ ማረጋገጥ ያስፈልጋል፣ ማየት ያስፈልጋል። ከዛ ዋናው የኤሌክትሪክ ማብሪያ መፈተሽ ያስፈልጋል። አሁንም ካልበር የኤሌክትሪክ ቴክኒሻን ማስጠራት ይኖርባችኋል እንጂ ራሳችሁ እሱን ቆጣሪ እንዳትነኩት። በጣም አደጋ ስላለ ቀላል የማይባል አደጋ ነው ያለው። ቶኮን ስትገዙ የደረሳችሁን SEMC አትሰርዙ። ችግሩ ከገጠማችሁ SAMS-ን ማሳየት ይረዳል። ወር ለሌላ ጊዜ እሱን አሳይታችሁ ድጋሚ ማስተካከልም ደግሞ እንዲችል እሱን ቁጥር መሰረዝ ማጥፋት የለባችሁ። ብዙ ጊዜ ትንሽ ከመሙላት በአንድ ጊዜ መጠነኛ መጠን መሙላት ይመከራል። ቀሪ ሂሳባችሁ ለ170 ኮድ መጠቀም ትችላላችሁ። 170 እችን ኮድ በመጠቀም ቀሪ ሂሳብ ማየት ትችላላችሁ። ልክ ሞባይል ስልክ ኮከብ 804 መስላለታችሁ ሞባይል ላይ ቀሪ ሳንቲም እንደምታዩት ዛሬም ኤስቴንስ ላይ 170 ኮድ በመሙላት ቀሪ ሂሳብ ምን ያህል እንደሆነ ማየት ትችላላችሁ። ይህ ነበር ዛሬ ያየነው ቪዲዮ። ጠቃሚ ከሆነላችሁ ላይክ አድርጉ፣ ኮሜንት መጻፍ አትርሱ እና ሳብስክራይብ ማድረግ አትርሱ። ስለ ኤስቴንስ ቆጣሪ ሌላ ጥያቄ ካላችሁ በኮሜንት ጻፉልኝ። እኔ ኮሜንቱን አንብቤ ሌላ ቪዲዮ ለእናንተ በመስራት መልስ እሰጣለሁ። እስከሚቀጥለው ቪዲዮ ድረስ እግዚአብሔር ከእናንተ ጋር ይሁን። ቆዩልኝ። ቻው ቻው።